ሰላሚቱ ዛሬ ቦክስ ላይ ነው ሪያክት ማድረግላችሁ። ታይሰን ሃይማኖት ከሰራዊት ጋር የሚገርም ቦክስ በ60 ኪሎ ግራም የተጋጠሙትን ነው ሪያክት ማድረግላችሁ። ብዙ ሐሳብ ሰጣለሁ። ሰብስክራይብ እያደረጋችሁ ወደ ቪዲዮ እንሄዳለን። ሃይማኖት ደሳለኝን ያሸንፋል ወይስ ሃይማኖት ታይሰን ወይ የገባ የሚገኘው? የሚገርማችሁ ኢትዮጵያን ቦክሲንግ የሚባለው ልጅ ጋዜጠኛው ማለት ከዚህ በፊት አውቀዋለሁ። ቦክሰኛ ነበርና ለሁለተኛ ጊዜ ራስ ኃይሉ ሲሄድ ቆይቷል ትንሽ። ታይሰን ከጋዜጠኛው ከኢትዮጵያን ቦክሲንግ ጋዜጠኛ ከመላጣው ጋር ነበር ቦክሳቸው። በአይን አይቼዋለሁ እሱን ቦክስ። ታይሰን አሸንፎታል። ማርያም ጋዜጠኛ ብቻ እንዳይመስላችሁ ይህ ሰውዬ በጣም ጀግና ቦክሰኛ ነው። ኢትዮጵያን ቦክሲንግ ፎቶ እንኳን ያስገባላችኋለሁ። በጣም ቦክሰኛ ነው፣ ጀግና ቦክሰኛ ነው። ታይሰንን አሸንፎታል። ማርያምን ነው የምላችሁ። ኖርማል ጋዜጠኛ አድርጋችሁ እንዳታስቡት ጋይስ። ሰማይ ማዘን የገባው ሰራዊት ጸጋ የገባ የሚገኘው ሃይማኖት ደሳለኝ ወይም ታይሰን አዲስ አበባ ፖሊስ። ሰማይ ማዘን ገብቶ የሚገኘው ሰራዊት ጸጋ ኦሜላ። ሰራዊት ጀግና ነው። አሁን እኔ ጌጅ አንድ ሐሳብ አለኝ። አሁን እናንተ መልምላችኋል አይደል? ስለዚህ ኢቲኤፍሲ ከመከነውኑ በፊት ከ4 ወር ከመከነውኑ በፊት ቦክሰኞቹን ብቻ እንደ ማጣሪያ ጨዋታ ራስ ኃይሉ ላይ ገንዘብ ተከፍሏቸው እንደ ማጣሪያ ጨዋታ አንደኛ ታይሰን ከሰራዊት ሪማች ያስፈልገናል። ደሳለኝ ከቼሪ ወይ ደግሞ ደሳለኝ ከፊቱቢ ጋር ሪማች። መስፍን ብሩ ያው ከአብርሃም ጋር እሱን እግዚአብሔር ያውቃል። ዱዱ ከአቤል አባትዬ ተጫውተው ያሸነፈው ከእሱ ባለው ጋር ምናምን የሆነ ማጣሪያ ነገር ራስ ኃይሉ ላይ ያዘጋጁልን ባካችሁ ቦክሰኞችን ብቻ። ዋናው ከኢቲኤፍሲ ከሁለተኛው ጨዋታ በፊት ማጣሪያ ጨዋታ ራስ ኃይሉ ላይ ያዘጋጁልን። ቦታው ላይ ነበርኩ፣ እዚህ ስር እየቀረስኩ ነበር። እኔ በጣም ደስ ይለኛል ይሄን በማየት በአይን። ሌትስ ጎ። በጣም ሁለቱም ጀግኖች። ያው ሰራዊት በጃብ ቁመት ስላለው በጃብ ነው። ታይሰን ከተጠጋ በጣጥሶ ነው የሚጥለው። እውነተኛው ታይሰን አይረን ማይክ እኮ ነው። ታይሰን እኮ በጣም አስፈሪ ቦክሰኛ ነው። ይሰማናል ወንድሜ። ይሄ ልጅ እንዳልኳችሁ ታይሰንን ያሸነፈ ሰው ነው። ቀላል ጋዜጠኛ ብቻ እንዳይመስላችሁ። የሚገርም ቦክሰኛ ነው። ሌትስ ጎ። ሰራዊት ይላል ታይሰን ያው ይበላል። ግን በጣም ሁለቱም በቃ የሚመጣጠኑ ጀግና የ60 ኪሎ ግራም ቦክሰኞች ናቸው። ሌትስ ጎ። ታይሰን እኮ ጨዋታ እኮ ነው። እኮ በቃ የሚገርመኝ መብራት ይኸው በቃ ዋሪየር እኮ ነው። እሺ ሰማአ ግን ታይሰኑ አትዋሽ፣ ክሬቲን ትጠቀማለህ። ለዚህ ነው ጉልበትህ አንተ። ታይሰን በጣም አስፈሪ ሰው ነው። ክሬቲን እንጃ ጀግናው ይላል ታይሰን። ራቀኝ ስማአሚ አትግን ወይ እኔ እኮ ታይሰን ሰራዊትም በጣም ጀግና ቦክሰኛ ነው። መቤቲን ጋይስ ተለጣለጡት እኮ ነው ማለት በስላሴ ስም። ፈርስት ራውንድ ያው ምን ጊዜም ቦክስ ላይ መጠናናት ነው። ታይሰን እኮ አትመታም እኮ ስላሴስ እየነደፈ ይወጣል። እንደ ንብ ነው። እንደ ንብ እየነደፍኩ ነው የምወጣው። መሐመድ አሊ ከፍ ባለ የሚል ትዕዛዝ ተሰጥቶታል። ታይሰን ጃብ ብሎክ ተደረገ። ጃቡ ፍሮንት ፉት ላይ እየሄደ የሚገኘው ታይሰን ነው። በዚህ ሰዓት ሰራዊት ጸጋ በማፈግፈግ ነው ጃቦችን እየሰነዘረ የተጫወተ ያለው። ራቀኝ ፍሮንት ፉት አግሬሰር ሃይማኖት ደሳለኝ ታይሰን። የሚያምር ጨዋታ። ሁለቱም ፓንቾቹ አየር ላይ ነው የቀሩት። የሰራዊት ጸጋ ብሎክም ተደርጎበታል። ቀና በይ ተባለች ሰራዊት። ጃብ ግን እኔ ይሄን ጥያቄ የሚመልስልኝ ሰው ካለ ይሄን ቆይ መለስ አድርገን አሁን ፋይት እናያታለን። ለምንድን ነው ቦክስ ላይ ዝቅ ማለት ማይቻል?
እንደዚህ ብዬ ብጮት ምን ችግር አለው ጋይስ? ማላናቲ እንደምታ ነው። እኔ ቦክስ እኔ አውቃለሁ፣ ግን እኔ ይሄ ህግ አይገባኝም። ለምንድን ነው ከፍ በል የሚባለው? ዝቅ ማለት እንጃ። እስቲ ኮሜንት ላይ ንገሩኝ ጋይስ፣ ስለማላቅ ነው። ሶሪ። ዝቅ ብለህ ብትጮት ምን ችግር አለው ነው? እኔ አላቅም። ጃብ ብሎክ አየለ ነው ፓንቾች ታይሰን ግን እኮ ሽልክ ናይስ ቀኝ አርፎበታል። ታይሰን ላይ በቃ ኮንፊደንሷ እኮ ነው። መቤቴን ታይሰን ትችላለህ። ሊያልቅ 10 ሰከንዶች እያየች ነው። በቃ አንደኛው ዙር ሊጠናቀቅ ሰራዊት በዚህ በጣም ጎበዝ ቦክሰኛ ነው። ተጠናኑ። አሁን መናበብ ነው። ገብቷል። በሰማይ ማዘን የምታዩት ሰራዊት 60 ኪሎ ግራም የኡሜድላው ኮች በጣም ደስ የሚል ኮች መብርሃን ክሪድን ነው በቃ የሚያስታውሰኝ። ሮኪ ባልቦ እንዴት በቃ ሪጃ በጣም የሚገርም ኮች ነው። እዚህ ጋር አውላ እኔ የሚገርመኝ ታይሰን ሲመታ ይስቃል። ማርያምን እየሳቀ ነው። ታይሰን ሰንዘዋል። ጃብ ብሎክ ተደርጎበታል። ትስቃለች ታይሰን ስትመታ። እኔ ግራ ነው የሚገባኝ። ጃብ ብሎክ ግራ ቀኝ በቃ ስጮት እየመለስክ ምናምን የለም። እኔ ግን መግባት አይቀርም። ታያላችሁ እዚህ ሊንግ ውስጥ ቆማለሁ። ጃቡም ብሎክ ተደርጓል። ስቲል እስታሺን አረጋግቼው ቆማለሁ እዚህ ሊንግ ውስጥ። አየለ ነው ግራ ጃቡ የሰራዊት ጸጋ አየለ ነው ጃቡ ስቲል አልተነካኩም። ዳኛው ስማኝ አድምጠኝ የሚል ትዕዛዝ ለሰራዊት ጸጋ ሰጥቶታል። ሌው ሲያዘናንብበት እኔ እኮ ምን አይነት ብቃት ነው ግን ሃይማኖት ዘነብነበት አደረግባለች ይላል። ጃብ አየለ እኔ እኮ ሌፍት ሁክ ጠጋ ምናምን ፉትወርክ የሰራዊት ራሱ ፉትወርክ በቃ የሚያምሩ ናቸው። ጨዋታው ሁለቱም እጃቸውን ዝቅ አድርገው የአማተር ቦክሲንግ ስታይል በኢየሱስ ሰማ አማተር ብቻ ፕሮፌሽናል ቦክሲንግ ስታይል ጃብ ግራ ቀኝ አገኘው በደንብ ያረፈበት አይደለም። ታይሰን ላይ ሰማአም ተመልሶ ሰራዊት ጸጋ ወደ ማጥቃት የነጥብ ጨዋታ ነው ግን እያያዘች ትወጣለች። ታይሰን ያት ነደፍ ሁለቱም እጃቸውን ዝቅ አድርገው የአማተር ቦክሲንግ ስታይል ነው ይሰነዛሉ ይጫወቱ የሚገኙት። አማተር ነው ፕሮ ነው እንጂ ሌፍት ሁክ ፍሮም ታይሰን ሰራዊት ተነ ይኸውልህ። ኧረ በስመ አብ ይሄንንማ እንድገመው። ሰራዊት እዚህ ጋር የሰራችው ይኸው እዚህ ጋር ሁለቱም እጃቸውን ዝቅ አድርገው የአማተር ቦክሲንግ ይኸው እዚህ ጋር ይጫወቱ የሚገኙት። ይኸው እዚች ጋር አሁን ነው ሂድበት ፍሮም ታይሰን ይኸውልህ ናይስ ቀይ የሚገርም አሳረፈበት ሰራዊት ጸጋ። ይሄ የስኮሪንግ ፓንች ነች። ጃብ አየር ላይ ቀርቶበታል። ጃብ በብዛት ጃቡ ብሎክ እየተደረገና አየር ላይ የቀረ ነው እንደምታየው። አስጊዱላ ነው ታይሰን እኮ አስጊዱና እኮ ነው የምትሰነዝረው እኮ ይገድልሃል። ማርያም ከቼሪ ጋር ነው አንተን ማለት ፈልገው ታይሰን ኪሎ ኧረ ወላሂ አግኝተዋለች። አልመልስባችሁ ቆይ ያት ናይስ ቀኝ አርፏል፣ በግልጽ አርፏል። ቀኝ ታይሰን ቀኝ በግልጽ አርፎበታል። ሰራዊት ጸጋ ላይ ሰራዊት ጸጋ ይሄ ነው እኮ ቦክስ በቃ እዚህ ጋር ዱላ አግኝቶት ነው ግን ጋይስ ናይስ ቀኝ አርፏል፣ በግልጽ አርፏል። ቀኝ እዚህ ጋር ታይሰን ዱላ ነው ያወዛገበው ወይስ አንሸራቶት ነው? ናይስ ሌፍት ሁክ ፍሮም ሰራዊት ጸጋ ዱላው ነው መሰለኝ ጋይስ። ሁለተኛ ዙር ተጠናቋል። ሰከንድ ራውንድ አልቋል። ሰርድ ራውንድ ፓቾችን አሳርፈዋል። ሁለቱ አሪፍ የሚባል በጣም ቆንጆ ጌም አሳይቶ ነበር። በጣም ቆንጆ
በዚህ በኩል የምታዩትም የኦሜድላው ሰራዊት ጸጋ በዛ ጨዋታ ላይ ከብራዚል ጋር ደርሶት ጨዋታ አሳይቶ አሪፍ ጨዋታ አሳይቶ ተሸንፎ ነበር የተመለሰ። ሰራዊት ከብራዚል ቦክሰኛ ጋር ቦክስ አድርጓል። እሱን ጨዋታ ፈልጌ ሪያክት ሰራላችኋለሁ። ጀግና ቦክሰኛ ነው ያራዳል። ጨዋታው ተጀምሯል። የወለ ጦርነት በቃ አሁን ነው ጦርነቱ። በቃ ዋር ላስት ራውንድ ዋር ነው። ተስማ እዚህ ጋር ክትክት ነው፣ ክትክት ነው። ያው አሪፍ ኤክስቼንጆችን እያየ ነው የምንገኘው። የሚያምር ጨዋታ ይገቡ ይመስላሉ ሁለቱ። በቃ የሚገርም ነው። ጠቅ ነው። በኢየሱስ ስም ተገዳደሉ ይላል። መብራቱን አምጥተውታል። መብራቱን አምጥተውታል። ፋውል እየሰራች ነው። እንዴት አይሰንም? ኤልቦ በስመ አብ። እዚህ ጋር ምንድን ነው? እዚህ ጋር ምንድን ነው የተከሰተው? መብራቱ አምጥተውታል። አዎ እንዲህ ገፍተዋለች ታይሰን። እዚሽ ጋር ነው ያልኳችሁ። እዚሽ ጋር አይ አግኝተዋለች። ታብሳል ነስር አግኝተዋለች። ያልኳችሁ ስፓት ላይ ነው። ይችላል ታይሰን፣ ይችላል በለው ታይሰን ይችላል። በቃ ከዚህ በኋላማ ያፈጣጥንበታል። በቃ ጦርነት ሆነ እኮ አሁን እመቤቴ። በቃ ዋር ነው። በኢየሱስ እንዲህ እጃቸው የሚቆላለፈው ነገር ግን በጣም የሚገርመኝ እኔ ቦክስ ላይ እዚች ጋር የተፈጠረው ነገር ማለት ነው። እዚች ጋር ሽፉት ሰማዓም እኮ በቃ ጦርነት እኮ ነው። ማርያም ይኸው እዚህ ጋር ነው። እጃቸውን ይዩት። አዮ ይቆላለፋል እጃቸው። ዋር ነው እኮ እናት እጃ ወረደች። ሰረ ነስር እኮ ሲያስቸግርህ እኮ ነው እኮ የሚያስጠላው ቦክስ ላይ። አንዴ ትዝ ይለኛል ደሴ ከቼሪ በቃ የሚገርም ጨዋታ እየተጫወቱ በሰንጥቃው ነው አንስራው አሸነፈችው ቼሪ። ደሴ ነበርኩ እዚህ ቦታ ላይ እዛን ጊዜ ቆይቷል ትንሽ። አምና ነው ካቻምና 10 ሰከንዶች ያው አግኝተዋለች ታይሰን። ጨዋታው ሊጠናቀቅ 10 ሰከንድ ነው የቀረው።
ማን አሸነፈ? ሁለቱ በጣም ቢፍ እንዳለባቸው የምታውቁት አይተቃቀፉም ሁላ ማርያምን በጣም ይፈላለጋሉ። ለዛ ነው ጌችዬ ከኢቲኤፍሲ ማች በፊት እንደማጣሪያ ራስ ኃይሉ ላይ የቦክሰኞቹን አጣርተው እዛ ለኢቲኤፍሲ ላይ እንዲጫወቱ አገናኙልን ምልህ ለዚህ ነው። ታይሰኗ አቅፎም ሙላ ያለመሸነፍ ሪከርዱን ታይሰን አስጠብቋል። ታይሰን ባሁን ባይሸነፍም እኮ አንተ ራስህ ጋዜጠኛው ኢትዮጵያን ቦክሲንግ የሚባለው ጋዜጠኛ ታይሰንን አሸንፎታል። እመቤቴን እኔ እሱን ጨዋታ ይጫዋል። ያው ትንሽ ቆይቷል፣ ከሁለት ዓመት በፊት መሰለኝ። ለማንኛውም ይመቻችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ባባ